እንዴት አመሻችሁ? ሰላም ናችሁ? ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? አብረን ፒዛ እንስራ። ፒዛ እየሰራሁ ነው። እራት እንግዲህ አብረን እንስራ። ውሎ እንዴት ነበር? አሪፍ ነው ወይ? እኔ ከሁሉም አሪፍ ነው። እግዚአብሔር የተመሰገነ ይሁን። ዛሬ ውሎ አሪፍ ነበረ። እናንተ ጋር እንዴት ነው? ያው እዚህ ጋር የተጠቀምኩት ዘይትና ሽንኩርት ነው። ዛሬ እራት ፒዛ ነው። አብረን እንሰራለን። ሰብስክራይብ እና ሼር ላይክ አድርጉ፣ አበረታቱን። ያው አዲስ ላይ ከፈትኩት ዩቲዩብ ከኔ ጋር ተከታተሉ። እንግዲህ ሽንኩርት እንደዚህ ካረኩ በኋላ ቲማቲም እጨምራለሁ። ያው ይሄ የኔ አሰራር ነው። ሌሎቹ በሌላ አይነት ሊሰሩ ይችላሉ። ያው እኔ እንደዚህ ነው የምሰራው ማለት ነው። እኔ ስሰራ እና የዶሮም ይሰራል። እኔ ደግሞ በሌላ ነው የምሰራው። በዶሮ አይደለም ዛሬ የምሰራው፣ ባለፈው ነው በዶሮ የሰራው። ስለዚህ ሰው ባለው ነው የምሰራው። እና እንጨምርበታለን። ይሄ ካሪ ፓውደር ነው። ይሄ ደግሞ የኦማን ቅመም ይባላል። በጣም ቆንጆ ነው ሽታው። ይሄ ደግሞ የተደባለቀ ቅመም ነው። ፈርድም አለው። ደስ ይላል ከለሩ። ይሄ ቁንደ በርበሬ። ይሄ ደግሞ የተፈጨ ሽንኩርት ነው። ሸዋር መሰራ ነው የምጠቀምበት። ግን ዛሬ እዚህ ላይ ልሞክር ብዬ ነው። የተፈጨ ነጭ ሽንኩርት በጣም ቆንጆ ነው። የተፈጨ ነጭ ሽንኩርት እና ይሄ ደግሞ አቅዶሊስ ነው የሚባለው። ይሄ ደግሞ ምንድነው? ኦርጋኖ ነው የሚባለው ወይ ደግሞ ጦስኝ፣ በኢትዮጵያ ጦስኝ ነው የሚባለው። በጣም ቆንጆ ነው ሽታው። ምግቡ በጣም ደስ የሚለው ይሄ ቅመም ማለት ነው። የሸዋርማ ቅመም ነው። ሾርባ ሲጠቀም በዚህ ነው የምጠቀመው። በዚህ ቅመም ነው ሾርባ የምሰራው እና በጣም ነው ደስ የሚለው። ተጠቀሙ ደስታችሁ። መቼም ሁሉም ሰው ከቤቱ አለው እርግጠኛ ሆኜ የምነግራችሁ ነገር ይሄ ቅመም ማለት ነው። በጣም ቆንጆ ቅመም ነው ሽታው። እና ራሴን በራሴ ስለምቀጥ ማለት ነው። አይመችም፣ ምንም ማድረግ አይቻልም። እንደዚህ ቆንጆ ሆኖልኛል። የፈረንጅ ቃሪያ ጨምራለሁ። ትንሽ በሳል እንጂ ከዛ ይሄን ጨመርኩበት። ይሄ ቺክን ፍራንክ ነው የሚባለው ወይ ደግሞ በአረብኛ ነቃነቅ ይሉታል። በኢትዮጵያ ደግሞ እንደሚባል አላውቅም። የዚህ ነው የምሰራው ዛሬ። የዶሮም ይሰራል። ቢዛ በቃ ሰው እንደፈለገ አርግቶ መስራት ይችላል። በቃ እንደፈለገ ማለት ነው። ስለዚህ ግዴታ አንድ አይነት ሙያ አይደለም። ለምሳሌ ኢትዮጵያ ዶሮ ሲሰራ በአንድ አይነት ነው የሚሰራው። ማንም ሰው ሊቀይር አይችልም ዶሮውን አሰራሩን። ስለዚህ አዲስ አበባ የተሰራ ዶሮ፣ አዳማ የተሰራ ዶሮ፣ ጎንደር የተሰራ ዶሮ፣ ወሎ የተሰራ ዶሮ ሁሉም አንድ አይነት ነው የሚሆነው። ወይ ይቀጥናል ወይ ይወፍራል እንጂ ሁሉም ዶሮ አሰራር አንድ ነው። ይሄ እዚህ እንደፈለጉ ነው መስራት የሚችሉት። በምንም አይነት መስራት ይቻላል። በዶሮ መስራት ይቻላል። በሌላ ነገር መስራት፣ አታክልት መስራት ይቻላል። ስለዚህ ይሄ እንትን አይደለም ማለት ነው። የሆነ ቋሚ አይደለም። በፈለጉት ነገር መስራት ይችላሉ ማለት ነው። እና ስሩና ብሉ። ቆንጆ ነው።
አሁን ይሄን እንደዚህ ካደረኩ በኋላ ቺዝ አመጣና በኋላ እዚህ ላይ ጨምርበታለሁ። በጣም ነው የምጣፍጠው ከቺዝ ጋር እና ቪዲዮ የመከታተላችሁ እንዳታቆሙ አበረታቱኝ። ደክሞኛል፣ በጣም ደክሞኛል። ወደ ሀገሬ ልሄድበት ምን ነው እናቴ። እዚህ ቤት ስመጣ 23 ዓመት ነበርኩ 23 ዓመት ነበርኩ። አሁን ስንት ዓመት እንደሆነ እኔ ብቻ ነኝ የማውቀው። ስለቆየው ሰብስክራይብ እና ላይክ ሼር አድርጉልኝ። ምንም አትጎዱ፣ ነካ ነካ አድርጉ። ይሄንን ቪዲዮ የምታዩ ሁሉ ማለት ነው አደራ ብያችኋለሁ። መጨረሻው ተመልከቱ። ያው በስልኬ ነው የምሰራው፣ በስልኬ ነው የምቀርጸው። ሰው ባለው ነው የምቀርጸው። እንግዲህ ተስፋ አልቆርጥም። ክርስቲያን ተስፋ አይቆርጥም። እኔ ተስፋ አልቆርጥም። እግዚአብሔርን ይዤ ነው የተነሳሁት። እሱ ደግሞ ይረዳኛል። እስካሁን ጠይቀው ያልሰጠኝ ነገር የለም። በቃ እሱ ቸር ስለሆነ በሱ ተማምኜ ስለጀመርኩኝ ዩቱብ እሱ ደግሞ ፍጻሜውን ያሳምራል ብዬ ተስፋ አደርጋለሁ። ከእናንተ ጋር ማለት ነው። እናንተ ባፉ አሁን ደግሞ ሰብስክራይብ ወደ ላይ ከፍ እያለ ነው። አመሰግናለሁ። አንድ ሰው ነው የረዳኝ። አመሰግናለሁ። ስምህን ሌላ ጊዜ ጠቅስልሃለሁ ውዱ። ስለዚህ አንተን እያመሰገንኩ እንግዲህ እራሳችንን እንሰራለን፣ አብረን እንበላለን። የትም እንዳትሄዱ እና እዚህ ጋር አሁን ይሄን ጨምርበታለሁ። ክሬም ቺዝ ነው። በጣም የሚጣፍጥ ነው። ያው ታውቁታላችሁ። በተለይ የአረብ ሀገር የሚሰሩ ሴቶች በጣም ነው የምታውቁት፣ ስራችን ስለሆነ ማለት ነው። ይሄን ጨምርበታለሁ። ይሄን ደግሞ የነገረኝ ሌላ ሰው ነው እንደዚህ ጨመርበታል ብሎ ማለት ነው። በፊት እኔ አልጨምርም ነበረ። እንግዲህ መልኬ ስጠኝ ሞያ ከጎረቤት የሚባለው ነገር ነው። ይሄ ሞያ ከጎረቤት ነው። እንደዚህ ጨመርበታል። አይ እና ስራችሁ ሁሉ እንዴት ነው? አረብ ሀገር ያላችሁ፣ ኢትዮጵያ ያላችሁ ስራ እንዴት ነው? ስራ አሪፍ ነው ወይ? ወይ ምንም አይመችም እኮ ማቅረጥ ለጌታ ስም። እኔ ጋር ሁሉም አሪፍ ነው፣ እግዚአብሔር ይመስገን። ውሏችንም ጥሩ ነው፣ ምሽታችንም ያው በስራ ነው እኛ የምናሳልፈው። ስራ ነው። ግን እንደምንሰራ እግዚአብሔር ጉልበት ይሰጠናል፣ ያበረታናል። እንደምንሰራ እኮ ይሄን እኮ በቃ የለንም ነበረ፣ ግን እሱ ቸርነት ነው ያለ ነው። ተኝተን ከነጋ አዲስ ጉልበት በቃ ሁሉንም ረፍተን ድጋሚ አዲስ ነው የምንሆነው። አዲስ ባንሆን ኖሮ ዛሬ እንደደከመን ነገ ባንነሳ ኖሮ ጉድ ነበረ። ግን የማይተኛ የሚጠብቀን ስላለ ሁሉንም እነሱ ላይ አድርገን ነው ያለ ነው። በአንድ እጅ ምንም የሚመች ነገር የለም። ስለዚህ ወደ ኢትዮጵያ ሄጄ በደንብ ቪዲዮ እስከምሰራ ድረስ እቺን ቪዲዮ እያያችሁ እንግዲህ እንደዚህ ሰርቻለሁ። እንደዚህ አድርጌ በጣም ነው የሚጣፍጠው። ይሄ እንደዚህ ቺዝ ሲጨመርበት ክሬም ቺዝ ሲጨመር በጣም ይጣፍጣል። ባይጨመርም ይሆናል፣ ግን ቢጨመር ደግሞ የባሰ ስለሚጣፍጥ ነው። የኛ ሰዎች እንደዚህ ነው የሚወዱት። አሁን ደግሞ ኦሊቭ እንጨምርበታለን። አንድ ላይ ነው ሁሉንም የምናደባልቀው። እያንዳንዱንም መጨመር ይችላለን፣ ግን የኛዎቹ እንደዚህ ስለምወዱ እንደዚህ ነው የምንሰራው አንድ ላይ። በቃ ጨረስን። ያው ዘይቱን ነው ይሄ። ኦሊቭ ማለት ይሄ ነው። መቼም ይሄንን ማውቅ ሰው የለም ብዬ ነው ተሰው ማድረገው። ይሄን ጨምሬበታለሁ። አሁን ደግሞ ኬቻፕ ያስፈልገኛል። ሊጤ ሊወስ ቦካ አልቦካ ሊሆነ እመጣለሁ። ሊጤ በጣም ቦክቶልኛል። በጥሩ ሁኔታ ነው የቦካልኝ። በጣም ቆንጆ ነው ሆኖ ነው የቦካው። እንግዲህ አሁን ቤታችን እንሰራለን። ይሄ ደግሞ ማዘሬላ ነው ወይ ደግሞ ቺዝ ከሌለ ፒዛ የለም። ቺዝ ነው ዋናው ነገር ለፒዛ ማለት ነው። በቃ ስለዚህ አብረን እንከታተል። ዛሬ አብረን ነው እራት የምንበላው።
እንግዲህ መስራት ጀምረናል። ትንሾቹን ፒዛ ነው የምሰራው፣ ትልቁን አልሰራም። እንግዲህ አብረን እንስራ ሰዎች። በስመ አብ ምግብ የተባረከ ምግብ እና ሙቀቱ በጣም ያደክማል። ኃይለኛ ሙቀት ነው ያለው። ምንም ማድረግ አይቻልም። ስራ ስራ ነው። ስራ ክቡር ነው። ስለዚህ ስራችንን አክብረን መስራት አለብን። ትንሽዬ ነው የምሰራው እኔ ትልቁን አልሰራም። ሁሉም ሰው አንስቶ እንዲበላ ማለት ነው። ያ ገበያ ላይ የሚሸጠው ምናምን አይነት አይደለም። ለየት ያለ ነው እኛ የምንሰራው። እና ሰርቼ ጨርሼ ተመልሼ እንገናኛለን። በዚህ መልኩ ጨርሰናል ሰርተን። በጣም የሚያምር ፒዛ ነው የሚሆነው። ሲበስል ደግሞ እንገናኛለን። በደንብ ተከታተሉ። ሰብስክራይብ አድርጉ፣ ላይክ አድርጉ። ቪዲዮ እስከ መጨረሻ ተመልከቱ። ምንም አይጎዳም። ተመልከቱ። እንደው አሁን በዳታ አይደለም በዋይፋይ ነው ሁላችሁም የምትጠቀሙ። እርግጠኛ ሆኜ ተመልከቱ እስከ መጨረሻ ቪዲዮ አብራችሁን። በኋላ ልክላችኋለሁ። ያው ሰርቼ ስጨርስ እራት ከኔ ጋር ናችሁ። እዚህ ጋር ደግሞ ሰላጣ ሰርቻለሁ። በጣም የሚያምር ሰላጣ ነው። ገና ቅመሞቹን ጨምርባታለሁ። ያው እዚህ ቤት ችግሩ ምን መሰላችሁ? ይሄን አልበላም የሚባል አይነት ነገር አለ። ብዙ አንዱን አይበላም። በቃ የተለያየ ምግብ ስለሚበሉ ለሰራተኛ ጠንቅ ናቸው። በጣም ነው የሚደክመው ማለት ነው። ግን ያው ነፃነት አለው። ጥሩ ናቸው ሰዎቹ፣ ምርጥ ናቸው። ግን ደግሞ ይሄን አልበላም ያን አልበላም የሚሉት አይነት ነው። መርጠው ነው የሚበሉት። 5 ከሆኑ ወይ 3ቱ አንድ አይነት ወይ አንዱ አንድ አይነት ሊበሉ ይችላሉ። እና እንደዛ ደግሞ ከባድ ነው ለሰራተኛ። እዚህ ቤት እንደዛ ነው። ደግሞ ሻይ እያፈላው ነው። የፒዛ ማባያ። ፒዛውን በሻይ ነው የበሉት። የወተት ሻይ ነው ማፈላው። እንግዲህ ተከታተሉ። ይሄ ጦስኝ ነው። ጦስኝ ደግሞ ሻይ ውስጥ በጣም ነው የሚጣፍጠው። ከምነግራችሁ በላይ ነው የምንወደው። እዚህ ቤት ይወዳሉ። እኔም በጣም ነው የምወደው። ጦስኝ በጣም ይጣፍጣል። ወተት ሻይ በጣም ቆንጆ ነው። እና ወተት ጨምራለሁ። ሁለት ወተት ነው የምጠቀመው። አሁን ስኳር ጨምርበትና ከዛ ስንተከተክ ቀንሼው ለ10 ደቂቃ አቆየዋለሁ ማለት ነው። ሻያችን ፈንቷል። አንድ ሲኒ ስኳር ነው የምጨምርበት። አሁን ቀንሼው ከ10 ደቂቃ በኋላ ተመልሰን እንመጣለን። ተከታተሉ።